በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዳሴና የቅዳሴ ዓላማ። ቅዳሴ ማለት የተመረጠ የተለየ የከበረ ምስጋና ማለት ሲሆን የቅዳሴ ዓላማ አንደኛ ስርየተ ኃጢአትን ለማግኘት፣ ሁለተኛ የክርስቶስ አካል ለመሆን፣ ሶስተኛ የዘላለም ሕይወት ወይም ድህነት ለማግኘት። የቅዳሴ ጸሎት ከሌሎች ጸሎቶች ልዩ የሚያደርገው ምንድነው ቢሉ፣ አንደኛ ታቦተ ሕጉ ባለበት ብቻ የሚከናወን በመሆኑ፣ ሁለተኛ በምድር ያለ ሰማያዊ አገልግሎት በመሆኑ፣ ሶስተኛ እግዚአብሔር በአካል የሚገኝበት ማዕድ በመሆኑ፣ አራተኛ የተአምራት ምንጭ በመሆኑ፣ አምስተኛ ከቅዱሳን ጋር ህብረት የምንፈጥርበት በመሆኑ፣ ስድስተኛ ወደ ዘላለማዊ ሕይወት መሸጋገሪያ ድልድይ በመሆኑ ነው። የሥርዓተ ቅዳሴ መመሪያዎች ወይም በቅዳሴ ጊዜ የሚያስፈልጉ ሕጎች፣ አንደኛ በተረጋጋ ልብና ባልባከነ በሰከነ ሀሳብ ቆሞ ማስቀደስ፣ ሁለተኛ በተመስጦ ስርዓቱን በመከታተል ማስቀደስ፣ ሶስተኛ ቅዱስ ሥጋውን እና ክቡር ደሙን መቀበል ናቸው። ትም ይገኛሉ፣ ይሳተፋሉ። የቅዱስ ሥጋውና የክቡር ደሙን ክብር ይጠብቃሉ። የቅዳሴውን ስርዓት ይጠብቃሉ፣ ይቆጣጠራሉ ማለት ነው።